ኔታንያሁ ለእስራኤላውያን የተሰጡ በረከት ናቸው። ዶናልድ ትራምፕ በእስራኤል ክኔሴት ንግግር ያደረጉት ፕሬዝዳንቱ ዶናልድ ትራምፕ ለአንድ ሰዓት ባደረጉት ንግግር በርካታ ጉዳዮችን አስተውለዋል። ከዚህ መካከል ኔታንያሁ ላይ የተጀመረው የወንጀል ክስ እንዲቆም መጠየቃቸው አነጋጋሪ ሆኗል ብለዋል። የቀድሞ ፕሬዝዳንቶች ጆ ባይደን እና ባራክ ኦባማ በእስራኤል ላይ ጥላቻ አላቸው ሲሉ ክስ ያቀረቡት ፕሬዝዳንቱ እርሳቸው ግን ለእስራኤል ልዩ ፍቅር እንዳላቸው ሲናገሩ የተደመጡ መሆኑን ተገልጿል። ፕሬዝዳንቱ ባራክ ኦባማ አስተዳደር ጊዜ የተፈጸሙት ከኢራን የኒውክሌር ስምምነት ዩናይትድ ስቴትስ ባወጣቸው ኩራት ይሰማቸዋል ሲሉም ገልጸዋል። የእስራኤል ጠቅላይ ሚኒስተር በበኩላቸው ትራምፕ ሲመጡ በአዳር ሁሉም ነገር የተቀየረ ነው ብለዋል። ኔታንያሁ እንዳሉት ሚኒስተር ፕሬዝዳንት ዛሬ ስለ ወሳኝ አመራሮች እናመሰግናለን እና መላውን ዓለም ከሞላ ጎደል ድጋፍ ያገኘ እርቅ ሽምግልና ሁሉንም ተካቶቻችን ወደ ቤት የሚያመጣ ሀሳብ ነው ብለዋል። ዓላማችን በማሳካት ጦርነቱ የሚያቆም ድርድር በክልላችንና ክልላችን አልፎ ታሪካዊ የሰላም መስፋፋትን የሚያመጣ ነው ብለዋል። ሚኒስተር ፕሬዝዳንት ለዚህ ሰላም ቁርጠኛ ናቸው ሲሉም ገልጸዋል። እኔ ለዚህ ሰላም ቁርጠኛ ነኝ፣ እናም ክቡር ፕሬዝዳንት በጋራ ይህንን ሰላም እናሳካዋለን ሲሉም አክለው ተናግረዋል። ትራምፕን ፈገግ ያሉ ያመለከቱት ኔታንያሁ የእስራኤል ከፍተኛ ሽልማት የመጀመሪያ እስራኤላዊ የሆኑ ተሸላሚ እንደሆኑ ማቅረባቸውንም አስታውቀዋል። ኔታንያሁ የእስራኤላውያንን እርስዎን ታላቅ ሽምግልና ናችሁም ሽማግሌ ናችሁ በማለትም ገልጸዋል። ትራምፕ ኔታንያሁ የተኩስ አቋም ስምምነቱን እንዴት እንደሚሰሙ እንዳደረጉት ገልጸው ጠቅላይ ሚኒስትሩ እስራኤል ወታደራዊ ዘመቻ ቀጠል ይልቅ ይህንን ቢደረግ ይሻላል ሲሉም ምክራቸውን ለግሰዋል። ትራምፕ ለ3 እና ለ4 ዓመታት ብትቀጥሉ ኑሮ መተላለቁ፣ ሞቱ፣ ስደቱ፣ እልቂቱ ይቀጥል ነበርም በማለት ገልጸዋል። የሚያስገርም ሁኔታ ትራምፕ የእስራኤል ፕሬዝዳንት ኔታንያሁ በአሁኑ ጊዜ በተለያዩ ጉዳዮች ጉቦ ማጭበርበርና የእምነት ክሶች በመጣስ በፍርድ ሂደት ላይ የሚገኘውን የሕግ ጉዳይ ይቅርታ እንዲሉም ጠይቀዋል። ትራምፕ ይህ ምናልባት እንደምታውቁት በንግግሩ ውስጥ አልነበረም፣ ነገር ግን ይህ ጨዋ ሰው በዚህ ቦታ እወደዋለሁኝ እናም በጣም ትርጉም ያለው ይመስላል። በስልጣኑ ቢቀጥል ክሱ ቢቋረጥ መልካም ነው ብዬም እገልጻለሁ ሲሉ ሀሳባቸውን አጋርተዋል።